በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የማርያም እባላለሁኝ። እንኳን ወደ ልባም አድርገኝ ዩቲዩብ በሰላም መጣችሁ እያልኩኝ ይህንን ቻናል ሰብስክራይብ በመሆን ላይክ በማድረግ እንዲሁም ደግሞ ኮሜንት በመጻፍ እንድታበረታቱኝና ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ እህቶቼ፣ ውድ ሀገሬ ልጆች እንደምናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናም ይህን ቻናል እንግዲህ እኔ ልባም ሴት ሆኜ ሳይሆን እውቀቱ ኖሮኝ ሳይሆን በጋራ ልባም ሴት አድርገን ብለን ፈጣሪያችን እንለምን እንመማር እያልኩኝ ነው የምጠይቃችሁ ማለት ነው። እና እንድታበረታቱ ይፈልጋለሁኝ። ስለ ሴቶች መጽሐፍ ቅዱስ ምን ይላል የሚለውንም አብረን እንመማራለን ብዬ ተስፋ አደርጋለሁ ማለት ነው። እና እስኪ እንግዲህ ዛሬ የመጀመሪያ ቪዲዮ ነው እና መጽሐፍ ቅዱስ ስለ ሴቶች ምን ይላል የሚለውን በአባቶች አንደበት ጋብዛችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ የገሪዛን ቤተሰቦቼ በያላችሁበት እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላም ጤና የሰጠን መድኃኒታችን ኢየሱስ ክርስቶስ፣ ምሕረት የሰጠን መድኃኒታችን ኢየሱስ ክርስቶስ ማዳኑ ለዘላለም የሆነ ትርግናው ስራው ብዙ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸጋ ባለቤት ክብር ምስጋና ይገባዋል። እሱ በከፈለው ዋጋ ልጆች ተብለን የደም ማህተም ተሰጥቶን ሰማይ የሚከፈትበትን ይህን ማህተም አሳይተን ወደ ገነት እንድንገባ በዛ በተሰቀለው ወንበዴ በኩል ያሳየን የጠቆመን ዛሬ ከእሱ ጋር በገነት መሆንን የሰጠን የክብር ጌታ ምስጋና ይገባዋል። ኃጢአተኞች ደካሞች ብንሆንም ቸርነቱ ግን ከኛ ስላልተለየ ተመስገን እንለዋለን። እንግዲህ ቤተሰቦቼ ዛሬ ስለ ልባሟ ሴት መጽሐፍ ቅዱስ ላይ ከተጻፈው ታሪክ ተነስተን ልባሟ ሴት ማን ናት? እንዴት ናት? የምትሰራው በምን ትገለጣለች? በዚህ ልባም ሴት ውስጥ እህቶቼ ምንድነው የምትማሩት? ምንድነው የምታገኙት? እግዚአብሔር ቃል ልባም ብሎ የገለጣትን እችን ሴት ለመምሰል ምን ይጎላችኋል? ምንስ አላችሁ? የሚለውን ከጸጋው ቃል ጋር አብረን እየቆየን እንማራለን። መጽሐፈ ምሳሌ ምዕራፍ 31 ወይም የመጨረሻው ምሳሌ መጽሐፍ ምዕራፍ ነው። ከቁጥር 10 ጀምሮ ነው ስለዚህ ሴት የጻፈው ጠቢቡ ሰሎሞን የተናገረው። ይጠይቃል፣ ልባም ሴትን ማን ሊያገኛት ይችላል ይላል። ሴቶች በምድር ላይ በጣም ብዙ አሉ። ብዙ ሴቶች፣ ቆንጆ ሴቶች፣ መልካም ሴቶች፣ ፉንጋ ሴቶች፣ ጠይም ሴቶች፣ ቀይ ሴቶች፣ አጭር፣ ወፍራም፣ ተክለ ሰውነታቸው የሚያምር ብዙም ደግሞ ደምግባት የሌላቸው የተለያዩ አይነት ሴቶች ምድራችን ላይ አሉ። የወንዶችን ትኩረት የሚስቡ በአንድ ነገራቸው ወንዶችን መሳብ የሚችሉ ባለ ደምግባት ሴቶች አሉ። ነገር ግን የእግዚአብሔር ቃል የሚጠይቀው ቆንጆ ሴትን አይደለም የሚለው። ቆንጆ ሴት በምድር ላይ በጣም ብዙ አለ። ግን ልባምን ሴት ማን ሊያገኛት ይችላል? እና ስብዕናውን የሚጠይቀው የሚለካው ልባምነቱን ሴትየዋን ውበት የሚለካው ከልቧ ነው። ልባም ሴት፣ ልባም ማለት ጠቢብ አዋቂ፣ በልቧ እያሰበች የምትሰራ ማለት ነው። በስሜት የምትሰራ ደስ ባላት የምትሰራ ሳትሆን ልባሟን ሴት ነው የሚጠይቀን። ማን ሊያገኛት ይችላል ይላል። ምክንያቱም እችን ሴት መልኳ፣ ጥንካሬዋ፣ ብርታቷ ሲዘረዝር እች ሴት ማን ነች? እች ሴት በእናንተ ቤት አለች ወይ? በእናንተ እናት ቤት የእናንተ እናት ወልዳታለች ወይ? እችን ሴት የአንቺ አባት ወልዷታል እችን ሴት ብሎ መጠየቅ ያስፈልጋል። በትክክልም በእግዚአብሔር ቤት ያደግን እኛ በዚች ልባም ሴት ውስጥ እኛ አለን ወይ? ለዚህ ነው እና ምን ይላል? የመጀመሪያው ዋጋዋ ከቀይ ዕንቁ እጅግ ይበልጣል። ሰው በምድር ገንዘብ ባይለካ፣ በምድራዊ ቁሳቁስ ባይለካ፣ እንደው ይለካ ቢባል ከቀይ ዕንቁ ትበልጣለች። ከሬድ ዲያመንድ በጣም ውድ ከሚባሉት የዲያመንድ አይነቶች፣ አልማዝ አይነቶች አረንጓዴና ቀይ ዲያመንድ በጣም ውድ ዲያመንድ ነው። ከዚህ ትበልጣለች ነው። ከውድ ወርቅ ዕንቁ ወይም ከውድ ዲያመንድ ትበልጣለች ማለት ነው። ያ ማለት ከገንዘብ በላይ ነች ማለት ነው። እንግዲህ የገንዘብ የመጨረሻው ልክ ዲያመንድ ነውና ከወርቅም በላይ ከፍ ያለ ዋጋ እንዳላት ነው የሚያሳየው።
ከቀይ ዕንቁ እጅግ የምትበልጠው እቺ ሴት በምኗ ነው ከቀይ ዕንቁ የበለጠችው? የባሏ ልብ ይታመንባታል። ባሏ አይጠራጠርም፣ በሷ ላይ አይጠራጠርም። እንደው የት ገባች ዛሬ? ማንን ሰላም አለች? ማንን አገኘች? ተወሰልትብኝ ይሆን? ትከዳኝ ይሆን አይልም። ተሰርቀኝ ይሆን? ገንዘቤን ታሸሽ ይሆን አይልም። ንብረቴን ዘርፋ በስሟ ካርታውን ምኑን ቤቱን ቀይራ ከሳ ትከዳኝ ይሆን ብሎ አይፈራ። የባሏ ልብ ይታመንባታል፣ ያምናታል። እና የምትታመን ናት። አያችሁ፣ መታመን ያላት መሆኑን ያሳያል። የሚያምናት ደግሞ ባሏ ነው። ብዙ ጊዜ የራስ ሰው ሲያምን የሰው ትክክለኛ ማንነት ማረጋገጫ ነው። ምክንያቱም ሰው በገበና ውስጥ ነው የሚለካው። በውጭ ታማኝ ለመምሰል የሚሞክር ሰው ብዙ ነው፣ ምንም አያስቸግርም በሰው ፊት ታማኝ መምሰል። ግን የራስ በምንለው ሰው ገበናችንን በሚያውቅ ሰው ፊት ግን ታማኝ መሆን የአንድን መልካምነት መመዘኛ ነው። እና ባሏ የሚያምናት ከሆነች ሴት በትክክልም ታማኝ መሆኗን ነው የሚያሳየውና የባሏ ልብ ይታመንባታልና ምርኮም አይጎድልበትም። እሷ ቤት ስላለች ጭንቀቱን ስለምትካፈል የድል ባለቤት ይሆናል ማለት ነው። ምርኮ ማለት ጦርነት ወጥቶ ከጦር ሜዳ የሚማርከውን ምርኮ ይዞ መመለስ የሚችል ባለ ድል መሆኑን ያሳያል። እና በሄደበት ቦታ ሁሉ አሸንፎ ይመጣል ማለት ነው። ባሏ ከጠንካራ ወንድ ጀርባ ጠንካራ ሴት አለች የሚለው የዓለማውያን አባባል ከመጽሐፍ ቅዱስ የተወሰደ ነው። እሱ ምርኮ የማይጎድልበት ልባም ሚስት ስላለው ነው። እንዴት እንደሚዘምት ትነግረዋለች፣ ሲዘምት ታበረታተዋለች። በስራው፣ በህይወቱ፣ በሰልፉ፣ በትግሉ ሁሉ ድል ይዞ እንዲመጣ ታደርገዋለች። ይሄ የወታደር ሚስት ብቻ ስራ አይደለም። በአጠቃላይ ወንድ ልጅ ለኑሮ ሲታገል ወታደር ነው። ወጥቶ ነው የሚገባው፣ ወጥቶ ነው የሚያድረው። ኢንጂነር የሚሆን ሐኪም የሚሆን መሐንዲስ የሚሆን የቀን ስራ የሚሰራ ጽዳት የሚሰራ የሰው ቤት ያጽዳም ትንሽም ትልቅ የሚባለውን ስራ ቢሰራ በሰልፉ ውስጥ ሁሌ ምርኮ ይዞ ይመጣል። በቂ ግባት ይዞ ይመጣል። ለምን? የሚያምናት የሚታመንባትና የምታበረታው ሴት ከኋላው መኖሯን ነው የሚያሳየው። እና የብዙ ወንዶች ኪሳራ ከሚስቶቻቸው መልካም አለመሆን ጋር ይገናኛል። ከፍቅረኞቻቸው ጥሩ ያለመሆን ጋር ይገናኛል። የወንድ ልጅ ኪሳራ ከሴት ልጅ ህይወት ጋር ይገናኛል። እና የሚበሳጭ በህይወቱ ደስታ የሚያጣ ምርኮ ይዞ አይመጣ። የማያምናት ሴት ያለችው ወንድ ምርኮ የለውም። እንግዲያችሁ ምርኮ የለህም፣ ስራ አልተሳካም፣ በቂ ገንዘብ አላመጣህም ብለሽ ከምትጨቀጭቂው ይልቅ በትክክልም አንቺ ለሱ ምርኮ ግባት መሆን የሚገባ የሚያስችል ልባም እምነት እንዳለሽ ራስሽን ማየት ይገባል። እንግዲህ የመልካምነት ውጤት የእሷ መልካምነት ውጤት ለፍቅረኛዋ ወይም ለባሏ ምርኮ ባለምርኮ መሆን ምን ያህል አስተዋጽኦ እንዳለው እግዚአብሔር ቃል ይነግረናል። እድሜዋን ሙሉ መልካም ታደርግለታለች። ለባሏ እች ልባም ሴት እድሜዋን ሙሉ ነው መልካም የምታደርግለት። የተገደበ መልካምነት የላትም። ይሄ ትዕግስት ያለቀ ከዚህ በኋላ አልችለውም አትልም። እድሜዋን በሙሉ ነው አምናበት ነው መልካም የምትሆንለት። እና ከወንዶቻችሁ ጋር ስትኖሩ በእግዚአብሔር ፊት ልባም ሴት ለመባል ትችሉ ዘንድ እድሜያችሁን በሙሉ መልካም ልትሆኑለት ቃል ኪዳን ገቡ ከልባችሁ ጋር። በእግዚአብሔር ፊት ታማኝነታችሁ ዋጋ ያጣም። እግዚአብሔር ለታማኝነታችሁ፣ ለትጋታችሁ፣ ለኪዳናችሁ በረከትንና ዋጋን ይከፍላል። አመፀኛ አይደለም ዋጋችሁን ይረሳ ዘንድ። እውነቴን ነው የምነግራችሁ። ቶሎ መገንፈል፣ ቶሎ መቆጣት፣ ቶሎ መገልበጥ፣ ቶሎ አጥቂና ተበቃይ ክፉ ሰው መሆን ቀላል ነው። ትምህርት አይፈልግም። ግን ሁልጊዜም ቢሆን ልባምነታችሁ የሚመዘነው መልካምነታችሁ ዘለቄታ መሆኑ ሲታይ ነው። እና ዛሬም የዛሬ ዓመትም የሚቀጥለው 10 ዓመትም የሚቀጥለው 20 ዓመትም እስከ መቃብር ድረስ ባሌን ፍቅረኛዬን መልካም ሆነለታለሁ ብሎ ኪዳን መግባት ከልብ ጋር ያስፈልጋል። ይሄ ቀላል ስራ አይደለም። ለዚህ ነው ቀላል ስራ ስላልሆነ ነው መጽሐፍ ቅዱስ የልባምነት መስፈሪያ ያደረገው ይህንን የታማኝነት እድሜ ማለት ነው። እድሜዋን ሙሉ መልካም ታደርግለታለች። ሄዳ አሁንስ በቃኝ፣ ኑ ሽማግሌዎች፣ ኑ ጓደኞቼ፣ ኑ ዳኞን አትልም። እድሜዋን በሙሉ ማለት ነው። በእውነት ትገርማለች። እድሜዋን በሙሉ መልካም ታደርግለታለች። ክፉም አታደርግም። ክፉ አታደርግበት። ምክንያቱም መልካም ነው የምታደርገው። ክፉ እንዲነካው አትፈልግም። እንደ ራሷ ነው የምታየው፣ እንደ ስጋዋ ነው የምታየው
እንደራሷ ስጋ ባል ሚስቱን እንደራሱ ስጋ ማየት እንደሚገባው እሷም እርሱን እንደራሷ ስጋ ነው የምታየው። ማንም በራሱ ስጋ ላይ መጥፎ አያደርግም፣ ክፉ አያደርግም። እንዲያጌጥ ጣቱ ላይ ቀለበት ያደርጋል፣ ፊቱን ይጠብቃል፣ ቅባት ትቀባለች፣ ትኳላለች፣ እንድታምር መልካም ሰው እንድትሆን ለራሷ ሰውነት መልካም እንድታደርግ እድሜ ልኳን ደግሞ ለባሏም መልካም ታደርጋለች። ይሄ የልባም ሴት ከቀይ ዕንቁ የምትበልጠዋ ሴት አንደኛው መመዘኛ ነው። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። አሁን እቺ ሴት ምን መሰለቻችሁ? የሱፍ ሱፍ ትፈትላለች። የበግ ፀጉር፣ የተልባ እግር። የበግ ፀጉር በጣም የሀብታሞች የከበርቴዎች ልብስ ነው። የተልባ እግር ደግሞ የሸሚዞቹ ነው፣ የማህረቦቹ ነው። ተልባ እግር የሚባል ጨርቅ ልክ እንደ ሐር አይነት ነው። በጣም የድሮ የጥንት ሀብታሞች የበጣም ቅዱስ ዘመን ሀብታሞች ይለብሱት የነበረው ቀጭን የተልባ እግር ልብስ ነበር። የአንዱ የተልባ እግር ልብስ ዋጋ የአንድ የቀን ሰራተኛ የ3 ወር ደሞዝ ያክል ይሆን ነበር። ምን ያህል ውድ ልብስ እንደሆነ አስቡ። ትፈትል ነበረ ቀጭን የተልባ እግር ልብስ ከሱፍ ልብስ ጋር። ባሏን የምታለብሰው ሱፍና ይሄ ምንድነው የተልባ እግር ሸሚዝ ነበር፣ የሐር ሸሚዝ ነበር የምታለብሰው። ምን አይነት መልካም እንደምታደርገው አስቡ። የምትፈትለው ለሱ ነው፣ ለራሷ ለሱ ነው የምትፈትለው። ዛሬም ድረስ እንደዚያ አይነት ሴት አለች። ሱቅ ሄዳ ትዝ የሚላት እሱ ነው። ለሱ ክራባት፣ ለሱ ሹራብ፣ ለሱ ሸሚዝ ይዛ ትመጣለች። እሱም ደግሞ እንደዚሁ ትዝ የሚለው እሷ ናት። ለእሷ ጫማ፣ ቦርሳ፣ የሆነ ነገር ለእሷም ይዞ የሚመጣል እና እናት ስትሆኝ ለልጆችሽ እንደምታደርጊ ልባም ሴት ስትሆኝ ግን ለባልሽም ታደርጊያለሽ። ባሏ ከዓመት እስከ ዓመት የማይለወጥ ጃኬት ለብሶ ምንም የማይመስላት ሴት አለች። በየቀኑ እሷ ቆንጆ ልብስ የምትለብስ ልባም ሴት የት ነች? እዚህ ቤት የለች። ምክንያቱም ልባሟ ሴት የባሏን ውበት ትፈልጋለች፣ ባሏን አበባ ታደርገዋለች። አያችሁ፣ ፈትላ ነው ደግሞ በእጇም ትሰራለች ነው የሚለው። አልሰጠኝምና አልሰጠውም አትልም ይች ሴት። ምክንያቱም ብልጥግና ከእጇ ነው የምታመጣው። ትሰራለች ለራሷ፣ በወንድ ላይ ጥገኛ አይደለችም። እሱ እንዲያጌጥ ከራሷ ነው የምታመጣው። ምን ያህል ባሏን እንደምትወድ ተመልከቱ። ምን ያህል ፍቅሯን እንደምትወደው ተመልከቱ። ከራሷ ከእጇ ነው። ተቀብል አይደለም ትገዛላት። ተቀብሎ መውዛት ቀላል ነው። እሱ ለፍቶ የመጣው ላይ ማዘዝ ሲምፕል ነው። ምንም ከባድ አይደለም። በገዛ እጅ መልፋት። እቺ ሴት በገዛ እጇ የምትለፋ ሴት ነች። አያችሁ፣ ባሏን በስራ የምታገዝ ናት። እሱ ብቻ አይደለም ገንዘብ የሚያመጣው። አሁን እናንተ ውጭ ያላችሁት፣ አረብ ሀገር ያላችሁት፣ አውሮፓ አሜሪካ ያላችሁት እንደምታደርጉት እሷ ትለፋለች። በልፋቷ ደግሞ አትመካም። ይሄኛ ሰዓት ለፍቼ እንዲያርጌ ብላ መታትጩውን ቤት ውስጥ እንዲያ ድምፅ የላት። የምታደርገው በተቃራኒው በልፋቷ ለቤቷ የሚያስፈልጋትን ነገር ለባሏ ጌጥ ትጨነቅለት ነበር፣ እንዲያምርበት ታደርግ ነበር። ይሄ ነው እንግዲህ የልባምነት ምልክት። ይሄ ነው ልባሞች እግዚአብሔር ሰላም የሚሰራበት ቤት ምልክቱ ይሄ ነው። እና ራሷ የምትሰራ ደግሞም ለባሏ የምትሰራ ነች። እሷ እንደ ነጋዴ መርከብ ናት። ከሩቅ አገር ምግቧን ትሰበስባለች። እንደ ነጋዴ መርከብ ያንንም ከሩቅ አገር ሰብስቦ ወደ አገር እንደሚመለስ አይነት ነች። ምርኮ ይዛ ትመጣለች። ከወጣች ከበረከት ጋር ነው። በአንድ እጇ ዳቦ፣ በአንድ እጇ አስቤዛ፣ ደግሞ ለባሏ ሸሚዝና ሱሪ፣ ለልጆቿ ካልሲ፣ ጫማ ምናምን ምርኮ ይዛ መርከብ ናት። ሰብስባ ትመጣለች። በረከት ይዛ ትመጣለች ወደ ቤት። ደስ ብሏት ነው የምትመጣው። ይህም በማድረጓ የተወታጨች የቆጠረች አይደለም። የወደሜን ሰጥቼ ነው ማኖር አትለውም። ይህን አርጋ ልጆቼ እንዲያርጌ ነው ማሳደጋችሁ ብላ ውለቷን አትቆጥርም፣ አትገበዝም። ግን እሷ እንደ መርከብ ናት። መርከብ ምን ትናገራለች? መርከብ እኮ ድምፅ የላት፣ የተሸከመችው ማራገፍ ብቻ ነው። እቺ ልባም ሴት የልብ ሰው ስለሆነች ከልቧ ስለምትወድ መውደድ ደግሞ አይቆጥርም አይደል? መስጠት ብቻ አይደለ፣ ፍቅር አይደለ መውደድ። ስለዚህ አትቆጥርም። ሰብስባ ይዛ ትመጣለች ወደ ቤቷ ይዛ ትመጣለች። ሰነፏ ሴት በሩን ቆልፋ እንደምትሄድ ባሏ ላይ ምግብ እንዳይመገብ ሸሚዝ እንዳይቀይር ስትበሳጭበት የሚታዩትን ቁልፍ ቆልፋ ትሄዳለች። ከዛም እንዲከስር ከገንዘቡ ገንዘብ ገዝቶ ሸሚዝ ለብሶ ሸሚዝ ቤት ውስጥ እያለው ማለት ነው እንዲበሳጭ ታደርጋለች። ሰነፏ ሴት በዚህ ደስ የሚላታለች። በክፉ ያደገች። አደራችሁን ቤተሰቦች፣ አደራችሁ
የጦር መርከብ እንዳትሆኑ፣ ሮኬት እንዳትሆኑ፣ ታንክ እንዳትሆኑ በቤታችሁ ላይ መርከብ ሁኑ። የነጋዴ የሀብታም ነጋዴ መርከብ ሁኑና እንደ ልባሟ ሴት ማለት ነው እግዚአብሔር ልጆች። እና ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች። ምሳሌ 31:15 ላይ ያለ ነው። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች። ተመልከቱ፣ የምትነሳው በሌሊት ነው። እንደ ብዙ እናቶች፣ እንደ ብዙ ሚስቶች፣ እንደ ብዙ ሴቶች በሌሊት ትነሳለች። ትጋቷን ነው የሚያሳየው። በእንቅልፍ አታሳልፍም። እንቅልፍ ማብዛት ድሃ ያደርጋል ይላል እግዚአብሔር ቃል። በሌሊት ትነሳና መጀመሪያ የምታደርገው ለቤተሰቦቿ ምግብ ትሰጣለች። አያችሁ፣ አሳቢ ናት። ሰራተኞቿ እንኳን ገረዶቹ ሳይቀሩ በልተው ነው የሚሰሩት። እንዱ ተነስታ በጦማቸውን ባዶ ሆዳቸውን እንዲደፉ አታደርግም። ሰው ናት፣ እንደ ሰው ይሰማታል። ለምታሰራቸው ሰዎች እንኳን ታስባለች። ለቤተሰቦቿ ምግብ ትሰጣለች ነው የሚለው። ልባምነቷን ነው የሚያሳየው። ያለ ምግብ ጥንካሬ የለም፣ ያለ ምግብ ብርታት የለም፣ ያለ ምግብ ደግሞ ንቃትም የለም። ሰው በጠዋት ተነሱ ስትመግቡት፣ ባልሽን ስትመግቢው፣ ልጅ ስትመግቢያቸው ነቅተው ይውላሉ። ቤት እንዳላቸው ይሰማቸዋል። የሞቀ ቤት አየሽ። ሰራተኞች ሲበሉ የምታስብ ቤት እንዳለቻቸው ይሰማቸዋል። እና ጠዋት ተነስታ በነገር ምትለበልብ ደግሞ ትኖራለች። የጎደለውን እየቆጠረች ሰራተኞቿን የምታሰቃይ፣ ልጆቿን እንደነገሩ የምትሸኝ፣ ባሏን ፊት ነስታ አንዳንዴ ራስ ጉዳይ ገዝተ በላ የምትወጣ ትኖራለች። ልባሟ ሴት ግን እንደዚህ አይደለችም። የእግዚአብሔር ቃል አይለወጥም። ይሄንን ነው የሚነግረን። ልባሟ ሴት ግን በሌሊት ትነሳለች፣ ለቤተሰቦቿ ምግብን ትሰጣለች። ከዛ በኋላ ለገረዶቿ ደግሞ ተግባራቸውን ትሰጣቸዋለች፣ ታሰማራለች። ጠንካራ ማኔጀር ነች። ቤት ውስጥ ማኔጅ ታደርጋለች። ምግብ ሰጥታ ደግሞ ምን እንደሚሰራ የቀኑን ትእዛዝ ትሰጣለች። አንዳንድ ቤት ሴቶቹ ተስፋ ይቆርጣሉ እና ቤት ውስጥ አያዙም። ምን እንደሚያስፈልግ እንኳን አይናገሩም። እና ቤቱ በሰራተኞች የሚመራ ቤት አለ። ሰራተኛ ጣፋጭ ነው ብላ የምታስበው ምግብ ትሰራለች። ሰዎቹ ካሉበት ደረጃ በጣም ዝቅ ያለ፣ በጣም ዘይት የበዛበት፣ አሁን ኢትዮጵያ ውስጥ ያሉ እንደዚህ ናቸው። ዘይት የበዛበት ምግብ ይሰራሉ፣ ይጣፍጣል ብለው ዘይት ሞልቶ ምግብ ይሰራሉ። ቤተሰብ ካልተቆጣጠረ፣ አባት ወይ ባል ወይም ሚስት ካልተቆጣጠሩ፣ ካላዘዙ፣ ተግባራቸውን ካልሰጧቸው በስተቀር በኮሌስትሮል ይገሉናል ማለት ነው። ይችኛዋ ሴት ግን ጤናቸው እንዳይታወቅ ቤት ውስጥ ለሰራተኞቿ ትሰጣለች። ግብረ ተልኳቸው ታሰማራቸዋለች። ምን እንደሚሰሩ ትነግራቸዋለች። ሳትቆጣ፣ ሳታበሻቅጥ እንደ ሰው በፍቅር ታዛለች ማለት ነው። እና ልባሟ ሴት ይችን ትመስላለች። ቤተሰቦች አስገራሚ ሴት ናት ይች ልባም ሴት። እርሻን ተመልክታ ትገዛለች፣ ከእጇም ወይን ትተክላለች። አታርፍም። እንደው ጠንካራ የሥራ መንፈስ ያላት ትነሳና አይበቃትም፣ ደግሞ እርሻን ትገዛለች። ሲገዛ አትጠብቅም። በቃ እሱ ካመጣ ብቻ የእሱን ሰፍረው የሚኖሩ ሰዎች አሉ። እና ቤታቸው ውስጥ እኩል አይደለም መብታቸው። አያችሁ፣ እነሱ ካልሰሩ ምንም ዋጋ የለውም። አንዲት ሴት ከዚህ ቀደም ሬዲዮ ላይ የሰማሁት በጣም ሀብታም ማግባት የምትፈልግ ሴት ነች። ሀብታም ከልጅነቷ ጀምሮ የድሃ ልጅ ነች፣ ግን ሀብታም ማግባት ትፈልጋለች። ቆንጆ ነገር ነች። ምኞቷን እግዚአብሔር አሳካላት፣ ሀብታም አገባች። ያለፋችበት ቤት ውስጥ በጣም ትልቅ ቤት ውስጥ ነው የገባችው። በቃ ለአንድ ሳምንት ባንኮክ ወሰዳት፣ ዱባይ ወሰዳት፣ አዝናናት፣ ሌላ ሰው ሆነች ማለት ነው። ከዛ ከተወሰነ ጊዜ በኋላ ስታየው ቤት ውስጥ ሙሉ ለሙሉ እጁ የሰራው ስራ የለም፣ ምንም ነገር የለም። ሶፋውን እንኳን ለማስተካከል አስፈቅዳ ነው ከሱ እንዲህ ላረግ ፈልጌ እንዲህ ላረገው ትለዋለች። ያ ማለት ቤቷ እንደሆነ አይሰማት። ለምን? እጇ የገዛው እርሻ የለም እዛ ቤት፣ እጇ የፈተለው ሱፍ የለም፣ የተልባ እግር ልብስ የለም። አያችሁ፣ እጇ የበሰለው ምግብ የለም። ከዛ በኋላ ከተወሰነ ጊዜ በኋላ እያመሸ ይመጣ ጀመር ባሏ። ከዛ ቆይቶ ማደር ጀመር። ምን አገባሽ በእኔ ህይወት ምናምን ማለት ጀመረ ማለት ነው። ቤት ውስጥ ተቀምጣ ነው የምትደውለውና ሀብታም አገባለሁ በቃና በሸቀጥ መካከል ታስሬ ተቀምጬ ያላችኋለሁ አለች። እና ሴቶች ራሳችን እንደ መስራት አይነት ወርቅ ነገር የለም። ስትሰሩ ትከበራላችሁ። እርሻችሁን ግዙ፣ በራሳችሁ እጅ ወይን ትከሉ፣ አግዙት። የተሻለ ለቤታችሁ ግባት ታመጣላችሁ። የተሻለ ልጆቻችሁ የምትፈልጉትን ነገር ለማግኘት አትቸገሩ።
ደግሞም እንደገና ደግሞ በሱ ነው ኑሮ ብቻ ስትኖሩ ጫና ትፈጥሩበታላችሁ። ያ ጫና ደግሞ ባህሪው ሊቀይረው ይችላል። መስራትን የመሰለ ልባምነት የለም። ተንቀሳቀሱ፣ ስሩ፣ ስራ ፈጥራችሁ ስሩ፣ አሳምናችሁ ስሩ ባላችሁ። ሴት እንደዚህ ነው። ልባምነት በዚህ ነው የሚለካው። የምትሰራ ሴት፣ ልባም ሴት ቤቷ በደንብ ትመራለች፣ ኮንፊደንስ ይኖራታል። አያችሁ። እና እርሻ ትገዛለች፣ በራሷ ጆይን ትተክላለች ነው የሚለው። ስራ በቃኝ ማትል ምትገርም ሴት ነች። የመጨረሻውን አንዱን ነገር ልንገራችሁና ወደ ክፍል 2 ትምህርቱ ወደ ነገው ትምህርታችን እንሄዳለን። ወገቧን ቁጥር 17 ላይ ነው ምሳሌ 31 ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ወገቧን የታጠቀች ናት። ስንፍና እሷ ጋር የለም። ወገብ መታጠቅ ታውቃላችሁ አይደል? ከባድ ስራ ሲኖራቸው እናቶቻችን ወገባቸውን ያስራሉ፣ እንዳትደክም ማለታቸው ነው። ወገቧን ትታጠቃለች። በኃይል የምትታጠቀው በኃይል በወኔ ማለት ነው። ክንዷን ታበረታለች። ሰልፍ እንዳለባት ታውቃለች። ልጆች ማሳደግ አለ፣ ቤት መስራት፣ ንግዷን መምራት አለ፣ ባሏን ማሳመር አለ፣ እንደገና ቤተሰቦቿን፣ አማቾቿን፣ ጓደኞቿን በአግባቡ ከነሱ ጋር ማሳለፍ። ይህን ሁሉ ስራ ስለሚጠብቃት ወገቧ ይበረታ ነው። እግዚአብሔር ቤት ትሄዳለች፣ ታመልካለች፣ ታስመል እግዚአብሔርን ቤት ታገለግላለች። ይሄ ሁሉ ስራ ያለባት ልባም ሴት ወገቧ የታጠቀ ናት። እንደ ብዙ እናቶቻችን ማለት ነው። ብዙ እናቶቻችን እንደዚያ ናቸው። በተለይ በገጠር ያሉት እንደዚህ ለፍተው አርሰው ኮትኩተው ቤተክርስቲያን ሄደው ለቅሶ ደርሰው እንደዚህ አይነት እናቶች ናቸው ያሉን። ግን የከተማዎቹ ግን የዘመናዊ ኑሮ የለመዳችሁት ግን እህቶቼ፣ በተለይ ደግሞ አገር ቤት ያላችሁት እህቶች፣ ኢትዮጵያ ውስጥ ያላችሁት እህቶቼ ግን ይህን ትምህርት መስማት አለባችሁ። ሽሮ እንኳን መስራት የማትችሉ እህቶች ቀላል ነገር አድርጋችሁ እንዳታስቡት። ከሆቴል ሄዶ ምግብ መብላት ይቻላል፣ ግን የክብርን ልክ ይቀንሳል። በጣም አስተዋይ መሆን ያስፈልጋል። ቤተሰቦች በጣም አስተዋይ መሆን። ምንም ነገር የማያውቁ እህቶች አሉ። ምንም ነገር በቃ ምንም። በእውነት የምነግራችሁ ይህን ድምፅ የምትሰሙ ማቃችሁ ሰዎች አላችሁ። ማቃችሁ ምንም ነገር የማትችሉ ምንም ወጥ መስራት፣ ሰላጣ ብቻ፣ እንቁላል መጥበስ ብቻ የሚችሉ እህቶች አሉ። ምነው ሲባሉ እናቴ ጎዳችኝ። ቀላል እኮ ነው። ዩቲዩብ ላይ ገብታችሁ የምግብ አሰራር መልመድ ነው። ስራ መስራት መልመድ ምን ችግር አለ? ዛሬ እንማር ካለን ምን ይጎድለናል? ስንፍናችን ልባችን ውስጥ ስላለ ነው። ስንፍና የሴትን ውበትና ደንባት ይቀንሳል። መስራት አለባችሁ። ሁልጊዜ ቤታችሁ ማስጌጥ አለባችሁ። ንጹህ ቤታችሁ ስትገቡ ቤታችሁ ሁልጊዜ እጃችሁ ሊነካው ይገባል። ሰራተኛ እንኳን ቢኖራችሁ ቤታችሁን ግን እናንተ እጅ መንካት አለበት። እናንተ ስትነኩትና ሌላ ሰው ሊነካው ይለያያል። ቤታችሁ የሚያምሩ ስትነኩት ነው። ህይወት ይኖረዋል። ትዳሩ ይሞቃል። አትፎካከሩ፣ ከሱ ጋር አትፎካከሩ። እችን ልባም ሴት ተመልከቷት፣ ህይወቷ እንዴት እንደምትመራ። እግዚአብሔር ልባም ያላት። አሁን ላይ ስለ ስንፍና ላስተምር ብል ይህን ትምህርት ማቆም ብቻ ነው። በቃ እንደ ልባችሁ ኑሩ ማለት። ከወንድ ጋር የምትፎካከሩ እህቶቻችን ተዉት። ወንድ የራሱ ምክር አለው፣ ግን እናንተ ግን ሁሌ ሴትነታችሁን ልካችሁን ሁልጊዜ ማሳደግ። ሴትነት ማደግ አለበት። ሚስት መሆን ካልቀረ ሴትነት ማደግ አለበት። ሴትነት በውበት፣ ሴትነት በባህል፣ ሴትነት በመንፈሳዊ ህይወት፣ ሴትነት በመጽሐፍ ቅዱስ ሀሳብ፣ ሴትነት በእውቀት ማደግ አለበት። ሴትነት ወደ ወንድነት እንዲያድግ መፍቀድ የለባችሁ። ይሄ እኮ ልክ ያልሆነ ነገር፣ ልክ ያልሆነ አስተሳሰብ እኮ ነው። ሴትን የሚጠሉ ሴቶች፣ ወንድን የሚጠሉ ሴቶች አሉ። ያ ምንድነው? ሴትነታቸውን ስላላሳደጉት ማለት ነው። ከወንድ እኩል መሆን ይፈልጋሉ። እና ከወንድ እኩል መሆን ማለት ወንድን መሆን ማለት አይደለም። ስለዚህ እግዚአብሔር ልጆች አስቡበት። እግዚአብሔር ቃል የሚመክረን ለሚጠቅመን ነው። የሚትጠቀሙበት ሰዎች ደግሞ አዳምጡ፣ አምናችሁ ስሙ። ለማይጠቀሙበት ችግር የለው፣ ጉዳቱ ያስተምረዋል። እና ልባምነት ይሄ ነው። መልካም ሴት መሆን እፈልጋለሁ፣ ጥሩ ትዳር እንዲኖር ይፈልጋሉ የምትሉ እህቶቼ ነው መሰሙኝ የሚገባው። ጥሩ ጓደኛ፣ ጥሩ ባህል፣ የተረጋጋ ባል እንዲኖር ይፈልጋሉ የምትሉ ሆይ እቺን ልባም ሴት ስሟት። እንገናኝ፣ ነገ እንቀጥላታለን። ምንድን ነው በውስጡ ያለው? ደጋግማችሁ ስሟት። እኔ እናንተን በሆን 10 ጊዜ ነበር ማዳመጣት። ምክንያቱም እሷ ውስጥ ያለው እኔ ውስጥ የሌለው ምንድን ነው እየጻፍኩ ነበር መሰማት።
ይሄ ያለኝ ይሄ የለኝም ይሄ የለኝ የሌለን ደግሞ ካለ እንደገና ከአዲስ መጨመር ነው። በቃ መንፈስ ቅዱስ ያግዛል። ምን አለ መልካም ለመሆን ከፈለግን እና ይበቃናል። ለዛሬ ጸጋ ያግዛችሁ እህቶቼ፣ ቸርነቱ አይለያችሁ። እግዚአብሔር ቸርነት፣ የጌታችን ኢየሱስ ጸጋና ምሕረት፣ የእመቤታችን በረከት ይደረባችሁ። ቀሲስ አሸናፊ ገብረማርያም ተባረኩ።